ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ለምታበረታቱኝ በጣም አመሰግናለሁ። ዛሬ ይዤላችሁ የመጣሁት የፒዛ አሰራር ነው። 2 ማንኪያ በትንሿ አርሾ፣ 1 ማንኪያ በትንሿ ጨው፣ እንዲሁም ደግሞ 3 ማንኪያ በትልቁ ወተት ፓውደሩን፣ 2 ማንኪያ ስኳር አድርጌ ለብ ያለ ውሃ ጨምርበታለሁ ማለት ነው። መጀመሪያ አሁንም በደንብ አድርጌ አቀላቅለዋለሁ። ከዛው ጋር ደግሞ ውሃ ማለት ነው። ከዛም በኋላ 2 ኩባያ ዱቄት በትንሿ ማንኪያ አንድና ግማሽ ቤኪንግ ፓውደር አድርጌ በደንብ አድርጌ አቦካዋለሁ። ትንሽ ዘይት ጨምርበትና በደንብ አድርጌ አሸዋለሁኝ። ደንብ ካቦካሁት በኋላ ለግማሽ ሰዓት ያክል በፕላስቲክ አስሬ አስቀምጠዋለሁ። ይሄው ከግማሽ ሰዓት በላይ ቆይቷል። እንግዲህ በዚህ ዱቄት አርጌ ጣውላ ላይ አርጌ ጠፈጥፈውና ትናንሽ አድርጋችሁ የምትቆርጡበት እቃ ካላችሁ እንደዚህ አድርጋችሁ ትቆራርጡታላችሁ። ከዚህ ማዘጋጃችሁ ሲኒያ ላይ ተደርድሩትና ያላችሁን ሶስ የቲማቲሙን እንትን ታረጉበታላችሁ። ከዛ በኋላ እናንተ የፈለጋችሁትን ግብአት ከላይ ማድረግ ትችላላችሁ። ከፈለጋችሁ ጁብና ቺዝ ወይም ደግሞ በኩዳር የምትፈልጉ ከሆነ በኩዳር አድርጋችሁ መስራት ትችላላችሁ። እንደዚህ አድርጌ ዛሬውን ፒዛ ሰርቻለሁ። ለምታበረታቱ ለምትከታተሉኝ በጣም አመሰግናለሁ።